ሰላም እንዴት ናችሁ? ደረጃ ይባላለሁ። ዛሬ ክፍል 1 የኪቦርድ ትምህርት እንጀምራለን። ይሄ ትምህርት ለጀማሪዎች ብቻ የሚሆን ነው። ምናልባትም ከዚህ በፊት የተወሰነ የሞከራችሁ ካላችሁ ለጊዜው ይሄን ቪዲዮ ታሳልፋላችሁ። የኪቦርድ ትምህርት ከመጀመራችን በፊት ያው ነጭና ጥቁር ቁልፍ እናያለን እዚህ እና የነሱን ስም በማወቅ እንጀምራለን። የሙዚክ አልፋቤቶች ከኤ እስከ ጂ ናቸው። ኤ ቢ ሲ ዲ ኢ ኤፍ ጂ እና ተመልሶ ወደ ኤ ነው የሚመጣው፣ ከጂ አያልፍም። ስለዚህ አብዛኞቻችን በምንጠቀመው ኪቦርድ ላይ ከሲ ነው የሚጀምረው እና የመጀመሪያው ቁልፍ ሲ ይባላል። ስለዚህ ቀጣዩ ነጭ ዲ ኢ ኤፍ ጂ ከዛ ተመልሶ ኤ ቢ ይሆናል። ከቢ ቀጥሎ ያው ሲ ያለ ማለት ነው እና ባጭሩ ቁልፎችን እንድታቁ በሁለቱ ጥቁሮች የመጀመሪያው ሲ ይባላል። ሶስት ጥቁር ካያችሁ የመጀመሪያው ኤፍ ይባላል። በእንደዚህ አይነት መልክ ለመያዝ ሞክሩ የቁልፎችን ስም ማለት ነው። ጥቁሮቹን ቁልፍ ደግሞ ሻርፕ ወይም ደግሞ ፍላት ብለን ልንጠራቸው እንችላለን። ሻርፕ ማለት ግማሽ ድምጽ መጨመር ሲሆን ፍላት ማለት ደግሞ ግማሽ ድምጽ መቀነስ ማለት ነው። ስለዚህ ያው ስማቸው የሚጠራው የነጩን ቁልፍ ስም ይዘን ነው ሻርፕ ወይም ፍላት የምንለው። ለምሳሌ እዚህ ጋር የመጀመሪያውን ቁልፍ ሲ ብለናል። ስለዚህ ከሲ ፊት ላይ ሻርፕ ነው ማለት ነው። ሲ ሻርፕ እንለዋለን። ራሱ ቁልፍ ለዲ ደግሞ ምን ይሆናል ማለት ነው? ወደ ኋላ ሲመለስ ፍላት ይሆናል። ስለዚህ ሲ ሲ ሻርፕ፣ ዲ ዲ ሻርፕ፣ ኢ ኤፍ ኤፍ ሻርፕ፣ ጂ ጂ ሻርፕ፣ ኤ ኤ ሻርፕ፣ ቢ ከዛ ሲ ይሆናል ማለት ነው። ወደ ኋላ ስትመለሱ ደግሞ ፍላት እያላችሁ መጥራት ትችላላችሁ። ከሲ እስከ ሲ አንድ ኦክታቭ ይባላል። ከሲ ተነስተን እስከዚህኛው ሲ ወይም ደግሞ ሶስት ቁጥር ባለበት ግሩፕ ምን ይባላሉ? አንድ ኦክታቭ ይባላል። ስለዚህ በዚህ ኪቦርድ ውስጥ ስንት ኦክታቭ አለ ማለት ነው? 1 2 3 4 5 5 ኦክታቭ አለ ማለት ነው። እንግዲህ ዛሬ ስለ ቁልፎች ይሄን ያህል ካልን በደንብ ደጋግማችሁ ቪዲዮን ወደ ኋላ እየመለሳችሁ በማየት ለማወቅ ሙከራ አድርጉ። ከዛ በመቀጠል እነዚህን ሁለት ኤክሰርሳይሶች ትሞክራላችሁ። ኤክሰርሳይሱን ከመጀመራችን በፊት በቀኝ እጃችን አውራ ጣት 1 ቁጥር 2 3 4 5 1 2 3 ከዛ 1 2 3 4 5 እንጫወታለን። ከሲ ነው የምንጀምረው። 1 2 3 1 2 3 4 5 ስንመለስ ደግሞ 5 4 3 2 1 ከዛ 3 2 1 በግል በደንብ እንለማመዳለን። በደንብ ቀኝ እጃችንን በደንብ እንሰራለን። ግራ እጃችንንም በደንብ ከሰራን በኋላ ሁለቱን ደግሞ አንድ አድርገን እንሞክራለን ማለት ነው። ምናልባትም ይሄን ደጋግመን ለመስራት እንሞክር። ሁለተኛው ኤክሰርሳይዝ ደግሞ በጣም ቀለል ያለ ኤክሰርሳይዝ ነው። እንደዚህ ነው የምንሰራው። ቀጥታ 1 2 3 4 5 ወደፊት እስከ 5 መሄድ፣ በግራ እጃችንም እንደዛው። አንድ ልጨምርላችሁ። ሁለቱንም አውራ ጣት ሲ ላይ ታሳርፋላችሁ። 1 2 3 ከዛ 1 2 3 4 5 ቴንኪው። ይሄን ደጋግማችሁ ያው ትሰራላችሁ። ከዚሁ ለውጥ እያሳያችሁ ተመጣላችሁ ማለት ነውና በደንብ ኤክሰርሳይዝ አድርጉ። የመጀመሪያው ክፍለ ጊዜ ስለሆነ ቁልፎቹን በደንብ ለማወቅ ትራይ አድርጉ። ቴንኪው። በኔክስት ቪዲዮ እንገናኝ።